በሀገረ ደቡብ አፍሪካ ውስጥ በሚገኘው የማላማላ ጥብቅ ደን ውስጥ የነገሰው ማለዳ ወርቃማ የፀሐይ ጨረሮች በሰፊው የሳር ምድር ላይ የፈነጠቁት ብርሃን አካባቢውን አድምቆታል። በአካባቢው ላይ በነገሰው የተረጋጋ አየር ውስጥ ይህ አንበሳ መንጋ ስኬታማ የሆነ የምሽት አደንን ከውኖ በሰላም እረፍት እያደረገ ነው። ይህም ማፖጎ የተሰኘው ታሪካዊና ኃያል የአንበሳ መንጋ ስብስብ ሀብሎ ቁርኝት የጀመረበት ቅጽበት ነው። በዚህ አንበሳ መንጋ ውስጥ በዕድሜ ትልቁ አንበሳ ማኩሉ ሲሰኝ የህይወት ጅማሮ በመሰናክሎች የተሞላ ነበር። ማኩሉ ዕድሜው 1 ዓመት ከ8 ወር ሲሆን ከተወለደበት መንጋ ተነጥሎ ብቻውን መንከራተት የጀመረ አንበሳ ነው። በአንበሶች ዓለም እንደተለመደው ከሆነ በዚህ ዕድሜው ከመንጋው የሚነጠል ወጣት አንበሳ በህይወት የመቀጠል አጋጣሚው በጣም ጠባብ ነው። ይሁን እንጂ ህይወት ቀና ምላሿን የሰጠችው ማኩሉ ከምዕራቡ የደኑ ክፍል በመጡ ወንድማማች ወንድ አንበሶች ቡድን ውስጥ ተቀባይነት ለማግኘት ይችላል። በአንድ ሰላማዊ አየር በነገሰበት ከሰዓት የከረረችው ፀሐይ በወጣችበት መሃል ሜዳ ላይ ማኩሉ ብቻውን መሆኑ ቀርቶ ከሌሎች ጠንካራ ወንድ አንበሶች መካከል ይታያል። ማኩሉ ከዚህ በኃያልነቱ ተወዳዳሪ ያልተገኘለት ታሪካዊ አንበሳ መንጋ ጋር ይቀላቀላል ብሎ የጠበቀ ማንም አልነበረም። ከጥቂት ዓመታት በኋላም ማኩሉ ኪንኪቴል፣ ሚስተር ቲ፣ ራስታ፣ እስካርና ፕሪቲ ቦይ ከተሰኙ 5 የቡድን አጋሮቹ ጋር በመሆን የተወለዱበትን አካባቢ ለቀው ጉዞ ይጀምራሉ። አሁን ሰላማዊ አየር የነገሰበት የከሰዓቱ ክፍለ ጊዜ አብቅቷል። 6ቱ ወጣት ተፋላሚ አንበሶች ከየመንጎቻቸው የጥበቃ ጉያ ውስጥ ወጥተው አዲስ ጉዞን ይጀምራሉ። በመሆኑም በፈጠሩት ፍጹማዊ አንድነት የተነሳ ጥንካሬን ለመገንባት ይችላሉ። 6ቱ አንበሶች በሰፊው የሳር ምድር ላይ ኮቴያቸውን አጥፍተው መንቀሳቀሳቸውን ይያያዙታል። በዚህ ዝምታ ውስጥም በህይወት ለመቀጠል የሚንበለበል ፍላጎት ጊዜውን ጠብቆ ለመፈንዳት ከተዳፈነ ኃይል ጋር ተጣምሮ ተደብቋል። ጥያቄው የኃያልነት በግልጽ መታየቱን የሚጀምረው መቼ ነው የሚለው ነው። ለመጀመሪያ ጊዜ ማፖጎዎቹ ለአንበሶች አስቸጋሪ ከሆኑትና በርካታ አባላት ካሉት የጎሽ መንጋ ጋር ይፋጠጣሉ። ከዚያም ኪንኪቴልና ሚስተር ቲ የአመራር ሚናውን በመውሰድ ወደ ጎሾቹ በቀጥታ መገስገስ ይጀምራሉ። በዚህ የተነሳም በአንበሶቹና በጎሾቹ መካከል ኃይለኛ የሆነ ፍልሚያ ይቀሰቀሳል። በመጨረሻም ለበርካታ ሰዓታት ከዘለቀው ፍልሚያ በኋላ የአንበሳ መንጋው ያለመውን ጎሽ በቁጥጥር ስር ለማድረግ ይችላል። ምንም እንኳን ከድካማቸው የተነሳ 6ቱ ተፋላሚ ወጣት አንበሶች ቁና ቢተነፍሱም ግን አይኖቻቸው በኩራት ይሞላሉ። አንበሶቹ አብረው የሚኖሩበት ቀን በጨመረ ቁጥርም ፍጹማዊ በሆነ መልኩ ቅንጅት መፍጠርን ይማራሉ። በ2006 እንደ አውሮፓውያን አቆጣጠር አጋማሽ ላይም ማፖጎዎቹ ወደ ሰሜናዊ የሳቢስ አንድ ጥብቅ ደን ያመራሉ። ይህ ስፍራም ኦታዋ በመባል የሚጠሩ በ4 ወንድ አንበሶች የበላይነት የሚተዳደር መንጋ ግዛት ነበር። በቀጣይ ማፖጎዎቹን የሚያጋጥማቸው የድል ነው ወይስ የሞት ጽዋ? አንዳች በጭካኔ የተሞላ ጦርነት ሊነሳ መሆኑን የተቋቆረው ሰማይ ሹክ እያለ ይመስላል። በቅድሚያ በማፖጎዎቹ የተከበበው ተቀናቃኝ አንበሳም በፍልሚያው ወቅት እያጓራ የአቅሙን ያህል ቢታገልም ግን ሽንፈትን ለመከናነብ ብዙም አልቆየም። የተቀሩት 3 ወንድ አንበሶችም በኦታዋ መንጋ ውስጥ የሚገኙትን 3 ሴት አንበሶችና 11 ደቦሎች በመተው እግሬ አውጭኝ ይላሉ። አካባቢውን በቀላሉ የተቆጣጠሩት ማፖጎዎች ቀጣይ ትኩረታቸውን የኦታዋ መንጋ ደቦሎች ላይ ያደርጋሉ። በጭካኔ የተሞላ እይታ ያለው ሚስተር ቲ አንዱን ደቦል በጥርሶቹ ክፉኛ በመያዝ ዘነጣጥሎ ለማይጠግበው ሆደ መጋዝ ሆዱ ይመግበዋል። እንደዚህ አይነት የጭካኔ ድርጊት መፈጸምም የማፖጎዎች ልዩ መለያ ሆኗል። ከመጀመሪያው ፍልሚያቸው በኋላ ማፖጎዎቹ ወርቃማ የህይወት ዘመናቸውን ይጀምራሉ። አዲስ በተቆጣጠሩት ግዛት አካባቢም የሚቀናቀናቸው ሌላ ኃይል ባለመኖሩ በነፃነት መዘዋወር ይጀምራሉ። ከዚያም በሰላማዊው ከሰዓት እረፍት በማድረግ ኃይላቸውን ያድሳሉ። ማኩሉም
ከአንድ ያረጀ ዛፍ ስር አረፍ ብሎ የቡድን አጋሮቹ ሲጫወቱ ይመለከታል። ከስድስቱ አንበሶች መካከል ፕሪቲ ቦይ የተረጋጋና ዝምተኛ ሲሆን ሚስተር ቲ እና ኪንግ ቴል ደግሞ ጠብ ወዳድ አንበሶች ናቸው። አሁን በአካባቢው ላይ የነገሰው አየር ሰላማዊ ቢመስልም ግን አንዳች ድብቅ ውጥረት በመንጋው መካከል እያንዣበበ ነው። ከበርካታ ዓመታት የበላይነት በኋላም በስድስቱ ኃያላን መካከል ግጭት መፈጠር ይጀምራል። በሚስተር ቲ እና በማኩሉ መካከል የነገሰው ውጥረትም በተዳፈነበት ሲብላላ ቆይቶ ወደ ለየለት ፍልሚያ በመቀየር ይፈነዳል። በአንድ ጠቋቁሮ በጀመረ ማለዳም ማኩሉና ሚስተር ቲ በሰፊው የሳር ምድር ላይ የይዋጣልን ፍልሚያቸውን ማድረግ ይጀምራሉ። የማጓሪያ ድምጻቸውም በመላው ጥብቅ ደን ውስጥ ማስተጋባቱን ይያያዘዋል። የተናነቁት ኃያላንም በጥፍሮቻቸው በመቦጫጨርና በጥርሶቻቸው በመዘነጣጠል ፍልሚያቸውን ያጧጡፉታል። ቀስ በቀስም ማኩሉ እያየለ መጥቶ የሚስተር ቲን አንድ ጥፍር በመገንጠል አሸናፊ ለመሆን ይችላል። ይህ ፍልሚያም በመንጋው መካከል የነበረው አንድነት እንዲላላ ያደርጋል። በመጨረሻም በ2008 እንደ አውሮፓውያን አቆጣጠር መንጋው ለሁለት ተካፍሎ ይበተናል። ሚስተር ቲ እና ኪንግ ቴል ወደ ጥብቅ ደኑ ምስራቃዊ ክፍል ሲሄዱ፣ የተቀሩት ደግሞ ባሉበት ማለትም በምዕራባዊው የደኑ ክፍል ይቀራሉ። ምንም እንኳን መንጋው ለሁለት ተከፍሎ ቢለያይም ግን ቡድኖቹ በአንዳንድ አጋጣሚዎች ሲገናኙ በሰላም የሚለያዩ ሲሆን አንድ ላይ ተመልሰው ህብረት የመፍጠራቸው ነገር ግን ፍጹም የማይታሰብ መሆኑን ሁኔታዎች ያሳብቁ ነበር። ወደ ምስራቃዊው የደኑ ክፍል የሄዱት ሚስተር ቲ እና ኪንግ ቴልም በፍጥነት የበላይነታቸውን ይገነባሉ። የሁለቱ አንበሶች የበዛ ሆደ መጋዝነትና ቁጡነት ደግሞ የተለየ ኃያል ጥምረትን እንዲመሰርቱ አስችሏቸዋል። እነዚህ ሁለት አንበሶች የራሳቸውን ግዛት ከመጠበቅ በዘለለ በምዕራቡ የደኑ ክፍል ወዳሉት ወንድሞቻቸው ሰርጎ ገብ ጠላቶች እንዳያልፉ በተጠንቀቅ በመመከት ኃያልነታቸው ማስመስከራቸውን ይቀጥላሉ። ነገር ግን እነዚህ ሁለት ወንድማማቾች በአንድነት የተቆጣጠሩት ግዛት አዲስ አደጋ ሊጋረጥበት መሆኑን አላወቁም ነበር። በ2010 እንደ አውሮፓውያን አቆጣጠር ማጅንጅላንስ በመባል የሚጠራ በ5 ወጣትና ጠንካራ ወንድ አንበሶች የተመሰረተ መንጋ ሁለት ወንድማማቾች ወዳሉበት የሳቢስ አንድ ጥብቅ ደን ክፍል ብቅ ይላል። የዚህ መንጋ አንበሶችም በሚስተር ቲ እና በኪንግ ቴል አቅራቢያ እንደ ነጎድጓድ የሚያስተጋባ ጸብ ቀስቃሽ የሆነ የማጓሪያ ድምጻቸውን ማሰማት ይጀምራሉ። በአንድ ድቅድቅ ጨለማ በነገሰበት ሌሊትም ሁለት ወንድማማቾች ግዛታቸውን በመቃኘት ላይ ሳሉ አንዱን የማጅንጅላንስ መንጋ ወጣት ወንድ አንበሳ ያገኙታል። ለሚፈታተናቸው ጸጉረ ልውጥ ምህረትን በፍጹም የማያሳዩት ሁለት ወንድማማቾች ምን ያደርጉ ይሆን? ወንድማማቾቹ እጃቸው ላይ እንደ ሲሳይ ለወደቀው ጠላታቸው የማሰቢያ ዕድል እንኳን ሳይሰጡት በፍጥነት ጥግ ያስይዙታል። በመቀጠልም በቁጣ የገነፈለው ሚስተር ቲ የወጣቱን አንበሳ አንገት በኃይል ነክሶ ሲይዘው፣ ኪንግ ቴል ደግሞ ብሽሽቱን በመዘንጠል የሞትን ጽዋ ይግቱታል። አሁን ማጅንጅላንሶቹ አንድ አባላቸውን ቢነጠቁም ግን የደረሰባቸው ሽንፈት ጊዜያዊ ነበር። በመቀጠል የሚፈጠረው ክስተትም የኪንግ ቴልንና የማፖጎቹን ጥምረት ቀጣይነት እስከ ወዲያኛው የሚቀየር ነበር። ኪንግ ቴል እና ሚስተር ቲ ግድያውን በፈጸሙበት በዛው ሌሊት እረፍት በማድረግ ላይ ሳሉ የቡድን አጋራቸውን የተነጠቁት አራቱ የማጅንጅላንስ መንጋ አንበሶች የደረሰባቸውን ግፍ አሜን ብለው መቀበል ስላልቻሉ ለበቀል ተመልሰው ይመጣሉ። ከዚያም ኪንግ ቴል ድቅድቅ ካለው ጨለማ ውስጥ የማጅንጅላንስ አንበሶች ወደሱ እየተቃረቡ መሆኑን ስላስተዋለ ያለማመንታት ለመፋለም ይጠጋቸዋል። ነገር ግን ኪንግ ቴል ሳያውቀው ገዳይ የሆነ ወጥመዳቸው ውስጥ ይወድቃል። የተቀሩት የማጅንጅላንስ አንበሶችም በድንገት ከኪንግ ቴል ጀርባ በመምጣት ለአራት ይከቡታል። ምንም እንኳን ኪንግ ቴል የአቅሙን ያህል ሊፋለማቸው ቢሞክርም ግን በከፍተኛ ቁጥር በመበለጡ አመድ አፋሽ ከመሆን ማምለጥ ሳይችል ይቀራል። አንዱ የማጅንጅላንስ መንጋ አንበሳ አንገቱ ላይ በጥርሱ አንቆ ሲይዘው፣ ሌሎቹ ደግሞ ጀርባውንና ቀሪ የሰውነት ክፍሎቹን ይዘነጣጥሉታል። በተጫጫሰው የፍልሚያ አቧራ መካከልም ኪንግ ቴል የመጨረሻ እስትንፋሱን ለጨካኙ የዱር ሕይወት ለግሶ ይህችን ዓለም ለዘላለሙ ይሰናበታታል።
ምንም እንኳን ሚስተር ቲ በቁሙ እየተዘነጣጠለ ያለውን ወንድሙን ለማስጣል ቢጥርም ግን ሳይችል በመቅረቱ በከፍተኛ የውስጥ ህመምና ተስፋ መቁረጥ ከግዛቱ አፈግፍጎ ይሸሻል። ከዚያም ማኩሉና ሌሎች ወንድሞቹ ወደሚገኙበት ምዕራባዊ የደኑ ክፍል ይመለሳል። የደኑ ሰራተኞችም ሚስተር ቲ በቀድሞ የቡድን አጋሮቹ ተቀባይነትን አያገኝም የሚል ስጋት ቢያድርባቸውም ግን ተለይቷቸው የነበሩት አጋሮቹ የእንኳን ደህና መጣ አይነት አቀባበል ያደርጉለታል። ይሁን እንጂ የሚስተር ቲ መመለስ የመንጋውን ሰላም ማናጋት ይጀምራል። አንበሳው በመንጋው ውስጥ የሚገኙ ሌሎች አንበሶችን ደቦሎች እየገደለ መመገቡን ይያያዘዋል። ይህ የጭካኔ ተግባሩ ራሱን የመንጋው አዲስ መሪ አድርጎ ለመሾም ከመጣ ፍላጎት የመነጨ ነው። ይህን የሚስተር ቲ ተግባር ማንም ያላስቆመው ሲሆን በፍጥነትም ከመንጋው ሴት አንበሶች ጋር ግንኙነት በማድረግ የዘር ግንዱን ማስፋቱን ይቀጥላል። በዚህ ጊዜ ላይም የተለያዩ ኪሳራዎች የማፖጎ መንጋን ማጋጠማቸውን ይቀጥላሉ። ራስታ በመባል የሚጠራው የመንጋው አንበሳ እምጥ ይግባ ስምጥ ሳይታወቅ ይጠፋል። ከዚህ በተጨማሪም እስካር የተሰኘው አንበሳ ጥብቅ ደኑን ጥሎ በመውጣቱ የሰዎች መኖሪያ መንደር አቅራቢያ በጥይት ተመቶ ሕይወቱ ያልፋል። በዚህ የተነሳም 6 ወንድ አንበሶች የነበሩት የማፖጎ መንጋ በቁጥር ወደ 3 ቀንሶ ማኩሉ፣ ፕሪቲ ቦይ እና ሚስተር ቲ ብቻ ይቀራሉ። ምንም እንኳን የእነዚህ አንበሶች ስብስብ በአንድ ወቅት በፍጹም የበላይነት ጥብቅ ደኑን ይዘውር የነበረ ቢሆንም አሁን ላይ ግን ኃያልነቱ እያሽቆለቆለ ሄዷል። ቀውሶች የተደራረቡበት የማፖጎ መንጋ መጨረሻ በምን ይደመደም ይሆን? በ2012 እንደ አውሮፓውያን አቆጣጠር በደመቀው የወርሃ መጋቢት ከሰዓት ሴላቲ በመባል የሚጠራ 4 ወጣት ጠንካራና ለበላይነት የቆረጡ ወንድ አንበሶችን የያዘ የአንበሳ መንጋ ከደቡባዊው የጥብቅ ደኑ ክፍል በመምጣት ወደ ማፖጎዎቹ ግዛት ይገባል። ከዚያም ለብቻው ሆኖ እየተዟዟረ ግዛቱን በመቃኘት ላይ የሚገኘው ሚስተር ቲ ሳያስበው ከአራቱ የሴላቲ መንጋ ሰርጎ ገብ አንበሶች ጋር ይፋጠጣል። ከጎኑ አጋሮቹ ባለመኖራቸው የተነሳ ሚስተር ቲ ተስፋ አስቆራጭ የሆነ ሁኔታ ውስጥ ይወድቃል። የፍልሚያው የማጓሪያ ድምጾች በጥብቅ ደኑ ውስጥ በኃይለኛው ማስተጋባት ይጀምራሉ። ሚስተር ቲ ከጠላቶቹ ጋር የቻለውን ያህል ግብግብ ቢገጥምም ግን በቁጥር በመበለጡ የተነሳ አከርካሪው ላይ ክፉኛ ተነክሶ የኋላ እግሮቹ ፓራላይዝ ይሆናሉ። በዚህ ያረኩት ሴላቲዎቹ ጥቃት መሰንዘራቸውን በመቀጠል ታሪካዊውንና ጀብደኛውን አንበሳ አዳክመው በሞት እስከ ወዲያኛው ይሸኙታል። የሚስተር ቲ ህልፈትም የጠንካራው መንጋ መቋጫ ይሆናል። ማኩሉና ፕሪቲ ቦይም ግዛታቸውን ለቀው ለመሸሽ ይገደዳሉ። ከዚያም ሁለቱ አንበሶች ያለምንም ዓላማ በጥብቅ ደን ውስጥ መንከራተት ይጀምራሉ። ምንም እንኳን ሁለቱ አንበሶች እርጅናና የማያቋርጥ ፍልሚያን ማድረጋቸው ጥንካሬያቸውን ቢያሟጥጠውም ግን ከክሩገር ጥብቅ ደን ከመጡ ፍሬዲና ሊምፐር የተሰኙ ወጣት ወንድ አንበሶች ጋር ፍልሚያን ይከፍታሉ። በውጤቱም ማኩሉ ሊምፐርን ማሸነፍ የቻለ ቢሆንም ግን አቅሙ በጣም ተዳክሞ ነበር።
ማኩሉና ፕሪቲ ቦይ ለመጨረሻ ጊዜ አንድ ላይ ሆነው በወረሃ ህዳር 2012 እንደ አውሮፓውያን አቆጣጠር በክሩገር ጥብቅ ደን አቅራቢያ በጥምረት አደንን እየከወኑ ሲኖሩ ይታያሉ። በጥር 2013 እንደ አውሮፓውያን አቆጣጠር የኃያልነት ተምሳሌት ተደርጎ የሚታየው ማኩሉ ለመጨረሻ ጊዜ ለብቻው የትውልድ ቦታው በነበረው ማላማላ ውስጥ በጣም አርጅቶ ይታያል። የማፖጎ መንጋ በ6 ዓመታት ቆይታው 8 የአንበሳ መንጋዎችን በመቆጣጠር እንዲሁም ከመቶ የሚበልጡ ተቀናቃኝ አንበሶችን በመግደል በሳቢሳንድ ጥብቅ ደን የታሪክ ገጾች ውስጥ ተደርጎ የማይታወቅ ታሪክን ከትቦ አልፏል። ክቡራንና ክቡራት በመላው ዓለም የምትገኙ የሎቦፒያ ቲዩብ ቤተሰቦችና ተከታታዮች ወደ ሀገረ ደቡብ አፍሪካ ጥብቅ ደኖች በምናብ ይዘናችሁ ነጉደን ማፖጎ ስለተሰኘው ታሪካዊና ኃያል የነበረ የአንበሳ መንጋ ገድል እንዲተረክንላችሁ ቪዲዮውን ላይክ እና ሼር እንድታደርጉ በትህትና እየጠየቅን በሌላ የጫካ ውስጥ እውነተኛ ዘጋቢ ፊልም ተመልሰን እስከምንገናኝ ቸር ቆዩልን።